በጥናት ጎዳና በምርምር ስትለፋ ቆይታ ብዙ ስትል በትምህርቱ መንገድ ተጉዛ ተገኘች አገር ልጅ ውጤት ይዛ። እንኳን ደስ ያላችሁ 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 ከትምህርት ፈተናው ከካምፓሱ ትግል በእውቀቱ ማዕድ በሕይወቱ አክሊል ያሳለፋችሁት ጊዜ የድካማችሁ ፍሬ ይኸው ብሩህ ሆኗል ፍጹም ፈክቶ ዛሬ ይኸው ብሩህ ሆኗል ፍጹም ፈክቶ ዛሬ። ከትምህርት ፈተናው ከካምፓሱ ትግል በእውቀቱ ማዕድ በሕይወቱ አክሊል ያሳለፋችሁት ጊዜ የድካማችሁ ፍሬ ይኸው ብሩህ ሆኗል ፍጹም ፈክቶ ዛሬ። ከዚህ አንጻር ተከታታይ ምዘና ለህፃናት ተሰጥቷል። የተማሪ የትምህርት አቀባበል ስንመለከተው ባጠናነውና በተከታተልነው መሰረት ተማሪዎች በሶስት ደረጃ መምህሩ በመክፈል ይሄ የአንዱ ስነ ዘዴ ስልት ነው። ከፍተኛ፣ መካከለኛ፣ ዝቅተኛ ተብሎ በመለየት እነዚህን መምህሩ ለማብቃት የሚጠቀምበት ዘዴ እንጂ ተማሪውን አንነግርም። አንተ ዝቅተኛ ነህ፣ አንተ ከፍተኛ ነህ፣ አንተ መካከለኛ ነህ ተብሎ በምን ታምር። ይሄ በጣም በዚህ በኬጂ ትምህርት ላይ በጣም የተከለከለ ነው። አንዱን ከአንዱ ማበላለጥ አይቻልም። ግን ለመምህሩ ያው ማን ከማን እንደሆነ ለማወቅ መካከለኛ፣ ከፍተኛ፣ ዝቅተኛ ብሎ ይመድብና ከዛ በኋላ ምንድነው የሚደረገው? ዝቅተኛውን ወደ መካከለኛ፣ መካከለኛውን ወደ ከፍተኛ እያደረግን በአንድ ቋት ላይ ለማሰባሰብ ነው ጥረት የሚደረገው። ስልቱም ይሄ ስለሆነ ማለት ነው።